ደረጃ ትምህርት ቤት ውስጥ የሶስተኛ ክፍል መምህር የሆነችው ጀስቲን ጋንዲ መደበኛ ትምህርቷን ለመጀመር ወደ ክፍሏ ስትገባ ከአንዱ ተማሪ በስተቀር የጠረጴዛዎቹ ረድፎች ባዶ ሆኖ ታገኛቸዋለች። ከ18 ተማሪ ውስጥ አሌክስ ሊሊ ብቻ ነበር ክፍል ውስጥ የነበረው። የፖሊስ መርማሪዎች ያወጡት ነገር በጣም አሳዛኝ ነው። ከጠፉት የህፃናት ቤቶች የድብቅ ካሜራዎች የሆነውን ነገር በግልጽ ያሳያሉ። ሮብ ልክ ከምሽቱ 2:17 ላይ እያንዳንዱ ልጆች ከእንቅልፋቸው በማይታወቅ ሁኔታ በመንቃት ልጆቻቸውን ዘርግተው ከቤቱ በመውጣት ወደማይታወቅ ቦታ ይጠራሉ። በመቀጠልም እንደ ፖሊስ የምርመራው አካል ህፃኑ አሌክስ ጥያቄዎችን ተጠየቀ፣ ነገር ግን ምንም እንደማያውቅ ተናገረ። በተመሳሳይ መምህርት ጀስቲን በተናወጠ ሁኔታ ስለ ጉዳዩ ምንም እንደማታውቅ ተናገረች። በቀጣዩ ትዕይንት በተማሪዎች ትምህርት ላይ ተጨማሪ መስተጓጎል ለመከላከል ትምህርት ቤቱ እንደገና እንዲከፈት በመወሰን ማርከስ በድጋሚ በሚከፈትበት ዋዜማ የትምህርት ቤቱ ርዕሰ መምህር ለጠፉ ወላጆችና አስተማሪዎች የውይይት ሰዓት አዘጋጀ። የትምህርት ቤቱ አማካሪ ታዳሚውን ሲያነጋግር ጀስቲን በጸጥታ ተቀምጣለች። ከጠፉት የህፃናት ወላጆች መካከል አንዱ የሆነው ባለስልጣናቱ ጊዜ ማባከን እንዲያቆሙና በመካከላቸው የተቀመጡትን ተጠርጣሪዎችን እንዲያስነሱ በመጠየቅ ንግግሩን አቋረጠ።